ክርስቶስ ተንሥአ እሙታን በህይወት ውስጥ የሆኑት ሁሉ ሊሆኑ እንደሚችሉ ቀድሞ ማወቅ ቢቻል ህይወት አስቀያሚ ትሆን ነበር አይደል? ይመስለኛል። አጋጣሚዎች ተስፋዎች ናቸው። ቅጽበታት ያስደስቱኛል። ህይወትም ልክ እንደዛው። ህይወት የቅጽበታት ውቅር እንደሆነች መቼውን ይገባኝ። ውቅር ውቅር ውቅር። ህይወት በትናንሽ ቅንጣቶች ትውስታ የተሞላች ጉድ ሳትሆን አትቀርም። ባይሆንም ግን እኔ ስለማሳልፋት እያንዳንዷ ሰከንድ ደስታ እጨነቃለሁ። ተስፋ ለመኖር ጉጉት፣ ለመኖር ስለምፈልግ ተስፋ አድርጋለሁ። ተስፋዬን የሚጨምርልኝን ነገር ሁሉ ከማድረግ ወደ ኋላ አልልም። ዛሬ ምናልባት ጥሩ ባይሆን ነገን የማየት ተስፋ በህይወት ያቆየኛል። በቃ ህይወት እንደዚህ ነው። ንዳው። አዱኩ አስለቀቀም እንዴ? ማን ለምን ተቆሎ እንደዚህ የሚቸኩለው? I don't know myself. እንኳን አደረሰሽ። ለምኑ? እንኳን አብሮ አደረሰኝ።
ስምሽ ግን ደስ ይላል። ስምሽ ደስ ይላል። ቴንክ ዩ ምን ማለት ነው ግን? አላውቅም። አንተ ለምን ትንሣኤ ገባል? የፋሲካው አፊማ ስለተወለደ ልደት ነው። ሃፒ ባርዝዴይ። ኧረ ዛሬ አይደለም ልደቴ፣ ዛሬ አይደለም። እኔ ደግሞ ልደት መስሎኝ በዛው ስለራበኝ ወተን እንብላለን ነበር። ታዲያ ምን ችግር አለ? የእኔም የአንቺም የሁላችንም ልደት ታዲያለሽ በይ። ቴንክ ዩ ውስጥ በጣም ነው የሚጨንቀው። እኔ ብል ራይድ እንቅሮ እንዴ? ኧረ እኔ መኪና አለ አያሳስብም። ግን ሰክረ መንዳቱ ትንሽ ያስቸግራል። ችግር የለም። ሆስፒታል ቶሎ መድረስ አለብን። የሚሞት መስሎህ አይነት የተረገመ ቀን ነው ዛሬ። በእናትህ ይሄ እንዲሆን የማናችን ፍላጎት አልነበር። አሁን እነዚህ መንገድ መዝጋት ምን ይልቃል? በእናትህ ሰገብግቦች፣ ሁሉም ሰው እኮ እንደነሱ እንደደላ አድርጎ ምንም ህሊና የሚባል ነገር አልፈጠረባቸው። ቆሻሾች፣ ባለጌ ደደቦች። አፍጥንልኝ፣ አታፍጥን። የገጨው ልጅ ግን በህይወት አለ? ምን አባቱ አቅለታለሁ? ምንድነው? ሆስፒታሉ ከዚህ ብዙ ርቃል እንዴ? አይርቅም፣ ቅርብ ነው። እሺ አሁን መኪናዋ ላይ ሄድ ብትልስ? ይሄንን እንዴት ማወቅ? እባካችሁ እርዱን! እባካችሁ እርዱን! ሹፌሯ መጥቷል። ታጥቶና ስለማፈር ስለፈለግን ደስ እሺ፣ አትሞላ አለባቸው። ዶክተር ግን ደህና ይሁን። ለክፍል ይሰጣል። ውስጤ እያኔ መኪና ውስጥ ከሌለ ትየው ማለት ነው። አይ መኪና ውስጥ በቃ እዛ ግርግር መሀል ጥየው
እባክህ መልካም ሰው ይሄ ልጅ እንዳይሞት እናድርገው። ገንዘብ ያስፈልጋል። እባክህ ምን ሆንክ? ተዘርፌያለሁ። አልገባኝም። እዚህ ኪሴ ውስጥም የነበረውን ነገር በሙሉ ተዘርፌያለሁ። ገንዘብ ነበረኝ ኪሴ ውስጥ፣ ስልክ። ይቅርታ፣ በእኔ ምክንያት ነው የሁሉ ነገር የሆንከው። አንቺ ሆን ብለሽ አላዘረፍሽኝ። ይቅርታ። ወንድሜ ይቅርታ። ስልክ ጥለን ነው። አንድ ጊዜ ስልክ ትሞክርልናለህ እባክህ? ኧረ ችግር የለውም። እሺ ንገረው። 09 53 74 ተረከብ። በልተውት ይብሉት። ምን አባቱ። ወይኔ እዛው ግርግር ቦታ ነው ይበል። ግርግር ቦታ ነው ያዘረፉኝ። ወንድሜ አንድ ጊዜ ደግመህ ትሞክርልናለህ? እሺ ሌላ ቁጥር ልንገርህና አንድ ጊዜ ሞክርልኝ። 09 38 ይጠራል። አይነሳም። አንዴ ደግመህ ትሞክርልኝ። ተነሳ። ሄሎ ሄሎ ሄሎ። ዘግቼ። እናመሰግናለን። በቃ ከዚህ በላይ አናስቁም። እናመሰግናለን። ስልክህ በመሰረቁ በጣም አዝኛለሁ። እንደሞ ይሄ ልጅ የማዳን ከፍተኛ ኃላፊነት አለብኝ። ቅድም መኪና የተጋጨበት ቦታ፣ ቦርሳዬን የጣልኩበት ቦታ ኤቲኤም ቦርሳዬ ውስጥ አለ። ችግር የለውም። ቦርሳውን እንኳን ባናገኘው ቤቴ ቅርብ ነው፣ እዛው አካባቢ ነው። ባክላስ ችግር ለመጨረሻ ጊዜ ነፍስ የማትረፍ ጉዳይ ስለሆነብኝ ነው እንጂ በዚህ ሁኔታ ሆኜ በፍጹም ልተባበርሽ። አመሰግናለሁ። እንድታመሰግኝኝ አይደለም የምተባበርሽ። እኔም ስለተባበርከኝ አይደለም አመሰግናለሁ። አመስጋኝ መሆን ስለምፈልግ። አመስጋኝ መሆን ከፈለግሽ ታዲያ መመስገን ያለበትን ሂጂና አመስግኛ። ያንን ብታደርጊ ደግሞ እዚያ እንገናኝም ነበር። እግዚአብሔር ማለት ነው ታዲያ እሱ ባንተም ውስጥ መመስገን ይችላል። አትወርድም እንዴ? እዚህ እጠብቅሻለሁ። እና ብቻዬን ልፈልግልህ? ብቻሽን አይደል እንዴ? ለምን እንደዚህ አይነት ሁኔታ መከንከፍ? ብሽቅ ሙዬ እንቁላል ትፈልጊያለሽ? ቅድም እዚህ ጋር ሰው ተገጭቶ ነበር። አዎ እኔ ከሄዱ በኋላ ነው የደረስኩት። የሆኑ ሰዎች ወደ ሆስፒታል ወስዶት ነበር። ቢጤጣ ላድርግልሻ? ስማ ቦርሳ ጥዬ ነበር። አይታ እኔ እንጃ እኔ አላየሁም። ይኸውልሽ እየደረሰ ነው። እሺ መሀሉን ልክመስልሽ ወይስ በዳቦ ላድርግልሽ? እሺ ያየው ሰው ይኖራል? እኔ እንጃ። ግርግሩ እያለ ፖሊሶች ቶሎ ስለመጡ ግርግሩን ቶሎ በትነውታል። በበም ላድርግልሽ? በማንኪያ ምናምን ከፍዬ ላድርግልሽ? በዳቦ ትፈልጊያለሽ? አንተ ብሽቅ ላንቺ እኮ ሌላ ገና አላየንም ነው ማለት ህዝብ አይተናል ይሉ ነበር።
ብሽቆች ናቸው በቃሉ። ሻው ነው የተፈለገ ወደ እኔ ቤት እንሂድ። ከዚሁ ቅርብ ነው፣ ሩቅ አይደለም። ብቻ ልጁን ዘግይተንበት አንተ ነገር የሚያል ተው በእናትህ አታምሩት። ማማረት ያለ ለገንዘባቸው ብለው ሳይረዱት ቀርተው ከዚህ በፊት እንደዚህ አይነት ነገር ስገደው ተው አንድ የጎረቤታችን ልጅ በዚህ መንገድ ይወጣል ማለት ሆስፒታሎቹ ካርድ ካላወጣችሁ ሲል ሊያሳክሙት የሄዱት ደግሞ አሳክሙት እኛ ካርድ እናወጣለን እያሉ ሲጨቃጨቁ በመሀል ይወጣል። አመለጣችሁ። ቆይ ሰው እንዴት በሰው ነፍስ እልህ እየያዘ ይሄ ነገር ጭንቅላቴ ውስጥ ስላለ እኮ ነው የምችለው። በስ በሚቀጥለው ወቅት ትባስ ጅረድ ለምን ከስር ትደግፈኛለህ? አልገባኝም። ለምንድን ነው የምደግፍሽ? ቁልፌን ከቦርሳዬ ጋር ጥዬዋለሁ። ስለዚህ በዚህ በኩል ነው የምገባው። እንዴት? እንደዚህ ናውረድ። አንቺ ሴት አይደለሽ? ችግር የለም። ለምቼዋለሁ። ለምቼዋለሁ። አዎ አራት ጨማሪ በዛ በኩል ላናገዝ አላገኘሁም። ለባል ፈጭቷል እና ምንም አላገኘሽም? ያገኘሁት እችን 120 ብር ብቻ ነው። እንዴት እርግጠኛ ሳትሆኚ እዚህ ድረስ ይዘሽኝ ትመጫለሽ? ሁሉ ጊዜ ያገኝ ነበር። ሁሌ? አዎ። ለማዳንሻ ሻው ምንድን ነው መፍትሄው? እንጃ። ጥሩ ለሆነለት ሞክሬያለሁ። ወዴት ነው የምትነዳው? ወደ እኔ ቤት። ምን እንሰራለን? መቼም ሰውዬው ሲሞት ዝም ብያ እና ቤት ሄደን ኤቲኤም ይሸጣል። በጣም አመሰግናለሁ። መጣሁ እዚህ ጠብቂ።
ቤታችሁ በጣም የሚያምረው አድሽ አሁን ማንም ሰው መታየኝ እኮ ምን ይመስላል ይሄ? ይህ ዘፈን ናግዲ ምንድን ነው ይሄን ያህል? ሰው ነኝ እኮ። ግን ትንሽ መረጋጋት ይጎልሻል። እንዴት ፍቃዴን ሳታገኝ ዘው ብለሽ ትገቢ? ፈራሁ። ምንድን ነው የሚያስፈራሽ? ጨለማው። በዛ ላይ ብቻዬን ነኝ። ጨለማው ምኑ ነው የሚያስፈራው? ጨለማ እዚሁ ጠብቂኝ ካልኩሽ ምን አለበት እዚሁ ብትጠብቂ? በእናትህ ላይ ጭንቀት አልችልም። በቃ ፈራሁ። ምንድን ነው የሚያስፈራሽ? ሰፈሩ ሰላማዊ ነው። እሱን የምታውቀው እኮ አንተ ነው። ደግሞ እኮ የሚያናድደው ድርቀትሽ። አቤት። ቢያንስ ምን አለ ጥፋትሽን ብታምኚ። ስለቃ ይቅርታ። ይቅርታ። ችግር የለም። ችግር የለም። አኩርፈን እንዴት አለ? እኔም ይቅርታ ያልተገባቸው ስለጨውሽ አኩርፌ ደግሞ አለ ቼክ ፎን ያ ሲስቲ እቺ እንደዚህ ለሰብሰብ ስራ ትሰራ ስለዚህ ሰብሰብ እንዴ ምን ማለት ነው? ነገርስ የተለየ ሰው የተለየ ሰው የተለየ የሚባል ሰው ደግሞ በጅምላ መፈረጃ የሆነ ለምሳሌ እኔ እናንተ የተለያዩ ሰዎች በጾታ አስተሳሰብ
ትሆን በሰውነትና በህልውና ጥያቄዎቻችን ግን ሁላችንም አንድ አይነት ነው። ኤግዚስተንስ የመኖር ጥሪያችን የተጠላለፈበት መንገድ ሁላችንም መጠኑ ይለያያል እንጂ ኑሯችን በተመሳሳይ መንገድ ነው። ከአንተ ጋር የሚያመሳስለኝ መንገድ ምንም አይታይም። መወለድሽ፣ መሞትሽ፣ አሚን ዋች መሆንሽ፣ በነገሮች ተገዢ መሆንሽ፣ ፍቅር ማወቅሽ፣ አቴንሽን መፈለግሽ በእነዚህና በመሳሰሉት ነገሮች ሰው በኑሮ በመጠኑ ቢለያይ እንዴት አቴንሽን ፈልጌ አላውቅም። ሶስት ለኔ ቢያስ ራስ ጉዳይ አለ። በዚህ በፊት ያነበብኩትን አንድ ጥናት አስተውሽ አቴንሽን አልፈልግም የሚሉ ሰዎች ከሌላው ሰው በተለየ አቴንሽን ይፈልጋሉ ይላል። ለምን ጥናት እሽቆች በላቸው ይሁን ባይ ዘ ዌይ ቤት ያየሁት ሲል በጣም ነው። አመሰግናለሁ። አንተ ነህ ሳልቃ? አዎ ለምሳሌ አትመስልም ታውቃለህ? ሳዲ ሚኒክስ የሚመስለውና የሆነ ሊያይ ይሆናል። ገንዘብ የለውም ነው የሚለው። እስኪ በእናትህ ገንዘቡን ቀንሰህ ሞክረው። ይቅርታ ቆየን አይደለ? አዎ በጣም ቆያችሁ። ገንዘብ ለማውጣት የቴም ፍለጋ ብዙ ዞረን አጣን። ዶክተር ማን ነው? ነርስ ባለቤቱ ስለመጣች ሁሉም ነገር አልቋል። ባለቤቱ? አዎ ስትቆዩ ጊዜ እኮ ከመታወቂያ ላይ ወስደን ደውለን ጠራናቸው። ግን መጣሁ። ሰላም ሰግድ እንዳትሄድሽ መጣሁ። አላውቃትም። ማርያም ልጁ ግን ደህና ነው? ደህና ነው። ነቅቷል ማለት ነው? ድንጋጤው እኮ ነው ራሱ ስቶ እንዲወድቅ ያደረገው። እሺ አመሰግናለሁ። መስኪን እንዴት ነው? ደህና ነው። ደህና ይሆናል ብለውታል ዶክተሮች። አንቺ ነሽ አይደል ወደዚህ ይዘሽው የመጣሽው? እና ከማንም ባለጌ ጋር ነው አሸሸ ገዳም ሲል እንደዚህ የሆነው። ባለጌ? አዎ ባለጌ። ይቅርታ ወንድም። አቤት። እዚህ አካባቢ ጋራጅ ያለው ማደያ የምታውቀው ይኖራል? አላውቅም ወንድሜ፣ እኔም ለአካባቢው አዲስ። ይቅርታ ካላስቸገርኩ ወይ ስልክ ታስደውለኛለህ? ስልክ አሁን አውርቼባት ካርድ ጨረሰች። እሺ አመሰግናለሁ። አይ ተው ችግር የለውም። አመሰግናለሁ። ተዋ ቀረብሽ ፉዞ። እሺ ሁ
ለመጨረሻ ጊዜ ላስቸግር፣ ትራንስፖርት እስከማገኝበት ቦታ ድረስ ትሸኛለህ? በአንቺ ምክንያት ከዚህ በላይ ምሽቴን ማበላሸት አልፈልግም። ውረጅልኝ፣ ውረጅልኝ። ምንድን ነው ንገሪ፣ ምንድን ነው? በእኔ ምክንያት ከዚህ በኋላ ምሽት እንዲበላሽ ውስጥ ምንድን ነው የተፈጠረው? ልጁ ምን ሆኗል? አረፈን እናቷና ብሽቅ ጭራሽ እንዳይሞት በተባበርኳት ልትላጥብኝ ትፈልጋለች። ማናት? ምንድን ነው? ተዋት እባክህ። ድሮም ለሰው ሞት አንሰው ብላለች። እሺ አሁን ተረጋጊና መኪና ውስጥ ነው። እንዴት እስካሁን አልሄድክም? መኪናዬ ስትቸኩል የምትበላሸው ነገር አላት። ነዳጅ ነው? የፊል ፓምፑ ትንሽ ችግር አለበት። መሰራት አይችልም? ባለሙያ ይፈልጋል። ምን አይነት ቀን ነው ዛሬ? በእናትህ ከውስጥ ምንድን ነው የተፈጠረው? ተራ ነገር ዝም ብዬ ነው ያከበድኩት። ማታ ማታ ብቻዬን ፈታ ማለት እፈልጋለሁ። ሴተኛ አዳሪ ግን አይደለሁም። ብዙ ጊዜ ሲመሽ መጠጥ እየጋበዘ የሚያማሸኝ ሰው ፈልጋለሁ። ጭንቀቴ እንዳራግፍበት፣ ጭንቀቱን እንዲያራግፍብኝ። ዛሬም የተፈጠረው ይሄ ነው። ዛሬ ምንድን ነው የተፈጠረው? ከልጁ ጋር የተዋወቅ ነው በዚህ መንገድ ነው። የተገጨው ልጅ ትንሳኤ ነው ስሙ። ቅድም ነርሷ ባለ ትዳር እንደሆነ አላውቅም። ሲጀመር ባለ ትዳር ሆኖ ማን ባለ ትዳር ነኝ ብሎ ሌላ ሴት ጋር ይመጣል? እሱም እንደኔ የከፋው ነው የመሰለኝ። ከዛ አብረን ለማምሸት ተስማማን። እርቦኝ ስለነበር ምግብ ልንበላ ስንወጣ ያ ነገር ተፈጠረ። ባይፈጠር ጥሩ ነበር፣ ግን ደግሞ ልወቅስሽ አልፈልግም። በምን ሚዛለውኝ ማንን ወቅሳለሁ? እሷ ግን ሸርሙጣለች። አንዳንድ ሰው እንግዲህ እንደዚህ ከአይምሮ ምላሱ ይቀርብ። ምን እያደረጋችሁ ነው? መኪና ተበላሽቶብን። ሴትና ወንድ በማታ መኪና ውስጥ መቀመጥ አይቻልም። እናውቃለን። ያ
መካኒክ ስልክ አላነሳ ብሎ ነው። ምን ችግር አለ ብንቀመጥ? አልተሳሳምን ወይ ደግሞ? አቤት። አይ ዝም ብላ ነው። በዚህ ሰዓት መካኒክ ሳታገኙ ለሆስፒታል ጠባቂዎቹ እንዲያውላችሁ ነግራችሁ ጧት ማሳየት ነው። እሺ እናመሰግናለን። እኔ ራበኝ በእናትህ። ከሰራ ለራት የሚሆን ነገር ሰጥሻለሁ። ሰራ አይሰራም። ሻም የለይት የሚት ማለት ለምን ነው ያደረግን አንፈልግም? በዛውም አንተ መኪና ታክሲ ካገኘህ ትሄዳለህ፣ እኔም የሚበላ ነገር ካገኘህ እበላለሁ። ነገር አጥቅም ችግር የለውም። ብቻዬን እፈልጋለሁ። ምን ችግር አለው? አሳፍሬ ነው? ኧረ እኔ እንደዛ አላሰብኩም። እኔ እኮ ብቻዬን መሆን ስለምፈራለሁ። ችግር የለውም። ካልሆነ ደግሞ ማለት አለባበሴ ከደበረ አሁንስ ጨዋ መሰልኩ? እሺ በደንብ ልበሽ። ይኸው አሁንስ እዛ ቤቴም ሳይኖር አይቀርም። እንደውም በርቱኝ ነበር። ረጅም ዓመት ክፉ የጨጓራ ህመም አለብኝ ታውቃለህ። ትናደጃለሽ ማለት ነው ይመስለኛል። አንዳንድ ጊዜ ነገር በወዲያ ያብሰለስላሉ። ብሽቅ ነኝ አይደል? እንዴት እንደታሽ? ሰዎች በትንሽ ነገር ሲያናድዱኝ ይናደድላቸዋል። ታዲያ ከዚህ በላይ ብሽቅነት አለ? እንደሷ አትነኝስ? እንደዚህ ስትስቅ ታምራለህ። ለምንድን ነው ግን ደስ የማይልህ? ደስ ስለማይለኝ አይደል? ታዲያ ደስ ስለሚለኝ? አዎ ብሽቅ ነገር አንተ ራስህ ያልታወቀብህ ነው። ታዲያ ደስ የሚልህ ከሆነ ለምን ማየት አትፈልግም? አለ አይደል አንዳንዴ ዝም ብሎ እንደዚህ የሚሰማሽ ነገር። እሺ ይቅርታ አልልም። አንድ ወቅት ላይ እንደዚህ አይነት ስዕል ስዬ ነበረ። የሆነ ምናልባት ከወጣልኝ ብዬ ግን በሆነ መንገድ ተበላሸች። ስለዚህ አንተ መላጣ ስንት እንዴ ስታል ተወድክ እንዴ? ቆይ ነኝ ቆንጆ ተረጋጊ። እሺ ምን ሆነሽ ነው? አንድ ሰው ከማደርገው ድርጊት ላስቆመኝ እንዳይሞክር። እሺ ቆይ ተረጋጊ ነኝ ቆንጆ። እንዴው እንኳን መጣችሁ። አንድ ጥያቄ ልጠይቃችሁ። እሺ ራሱ የሚያጠፋ ሰው ገነት አይገባም አይደለም? አዎ አይገባም። ቆይ እግዚአብሔር ፍቅረኞቻቸው ቺት ስላደረጉባቸው ምንም ኮምፕሮማይዝ አያደርግም? ምን ያስቃል? ለነገሩ ወንድ አይደለም? ቆይ እኔ ቆንጆ ተረጋጊ። እሺ እኔ እናት ነኝ። የኔ ቆንጆ ፍቅረኛሽ ነው? እንዳታምኚ እሺ? እሺ አላምነውም። እሺ አንቺ ብቻ ውረጂ። እሱ ግን እያለቀሰች ነበር እንዳትሉት እሺ? ለማ